የ2018 ሶፊ ማልት 10 ኪሎ ሜትር ታላቁ ሩጫ በኢትዮጵያ ዛሬ ህዳር 14 ቀን 2018 ዓ.ም በአዲስ አበባ ለ25ኛ ጊዜ በደማቅ ሁኔታ ተካሂዷል። ታላቁ ሩጫ በኢትዮጵያ በታዋቂው ረዥም ርቀት ሯጭ ሻለቃ ኃይሌ ገብረስላሴ በጥቅምት ወር 1992 ዓ.ም በ10,000 ተሳታፊዎች የተጀመረ መሆኑ ይታወሳል። የዚህ ታላቅ ሩጫ ዓላማ የኢትዮጵያን ዓለም አቀፍ ገጽታ ከፍ ለማድረግ የሀገሪቱን የቱሪዝም አቅም ለማጎልበትና ጠቃሚ ማህበራዊ መልእክቶችን ለህዝብ ለማስተዋወቅ ነው። በዚህ ታላቅ ሩጫ ላይ ከውጭ የመጡ ታዳሚዎችን ጨምሮ 50,000 ሰዎች እንደተሳተፉበት ተገልጿል። በዚህ ውድድር ላይ ታዋቂ የማህበራዊ ሚዲያ አንቂዎች የተገኙ ሲሆን ግርምት የፈጠሩ ክስተቶችም ተስተውለዋል። ለአብነት ያክልም ቲክቶከር አዶናይ በግል ጠባቂዎቹ በመታጀብ ሩጫውን ተሳትፏል። ይህም ብዙዎቹን እያነጋገረ ይገኛል። በዚህ ውድድር ላይ አሸናፊ የሆኑት በወንዶች ይስማው ድሉ ሲሆን በሴቶች ደግሞ መልክናት ውዱ ናቸው። ለውድድሩ አሸናፊዎች ለእያንዳንዳቸው ዋንጫና 400,000 ብር የተበረከተላቸው መሆኑ ተገልጿል። አድማጮቻችን መርጣችሁን ስለተከታተላችሁን እጅግ በጣም እናመሰግናለን።